ይህችም ሴት በውበት ሳሎን ውስጥ በቀጥታ ስርጭት ሕይወቷ ሊያልፍ ችሏል። ኮንተንት ክሬተር የሆነችው አሳዛኝ ቲክቶከር አሟሟት። ይህች ሴት ቫላሪያ ማርኩዌዝ ትባላለች። የ23 ዓመት ወጣት ስትሆን በውበት ሳሎን ውስጥም በቀጥታ ስርጭት ሕይወቷ ሊያልፍ ችሏል። ከመሞቷ በፊት ቫላሪያ እንደተለመደው ፀጉር ቤቷ ውስጥ ሆና ላይፍ ትገባለች። ነገር ግን ብዙም ደስተኛ አልነበረችም። ፊቶቿ ላይ ጥሩ ያልሆነ ነገር፣ ፍርሃትም ይታይባት ነበር። ቫላሪያም ወደ ቤት መሄድ ፈልጋለሁ፣ ደብሮኛል ስትል ጓደኞቿን ትነግራቸዋለች። ጓደኞቿን መልሰው ወደ አንቺ ልዩ ስጦታ እየመጣልሽ ነው፣ ይዘሽም ትሄጃለሽ ይሏታል። ነገር ግን ደጋግማ ልሂድ በቃ ስጦታ የሚመጣ አይመስለኝም ትላቸዋለች። አሁንም ጥሩ ስሜት እየተሰማት አልነበረም። መልሳም የሆነ መጥፎ ነገር እየተሰማኝ ነው፣ የሆነ ነገር ይፈጠራል ስትል ትሞግታቸዋለች። እነሱ ግን እንድትቆይ ያደርጓታል። በመጨረሻም የሆነ ሰው ይመጣል ወደ እሷ። ትንሽ የሚነጋገሩና ቀጥሎም ወደ ላይ ይተኩስበታል። መልሶም ጭንቅላቷን ይመታታል። የኢንስታግራም ገጽ ከ173,000 በላይ ተከታይ ያላት ሲሆን በቲክቶክ ገጿ ደግሞ 128,000 ተከታይ ያላት ሞዴልም ነበረች። 7,000 ሰዎች በሚከታተሉት ላይቭ ይህችም ልጅ ልትገደል ችላለች። ከዚህም በስተጀርባ ጓደኞቿ እጃቸው እንዳለበት ይጠረጠራል። ለመጮህ እንኳን እሷን ለመታደግ ምንም ያደረጉት ነገር የለም። በመጨረሻም አንዷ ጓደኛዋ ወደ ስልኩ በማምራት ላይቭን ታቋርጠዋለች። የቫላሪያንም ሕይወት የከተፈው ልጅ ይህ ነው። እስካሁን ድረስ ስለምን በአሰቃቂ ሁኔታ እንደተገደለች የታወቀ ነገር የለም። ጓደኞቿ በተጠርጣሪነት ሊያዙ ችለዋል። አንዳንድ ጊዜ ደመነፍሳችን የሚነግረን ነገር ትክክል ሊሆን ይችላል፣ በዛውም ልክ እንዲሁ። ነገር ግን ሰዎች ሊሞቱ ሲሉ የሚሰማቸው የማያውቁት ስሜት አለ። ለመሆኑ እናንተስ ስለዚህ ልጅ አሟሟት ምን ታስባላችሁ? ምናልባትም ልሂድ ባለችው ሰዓት ብትሄድ ኖሮ ሕይወቷን ማትረፍ ትችል ይሆን? መልሱን ለእናንተ ተውኩኝ።